5 ደቂቃ ባልሞላ ጊዜ ውስጥ ስልካችሁን በመጠቀም ልክ እንደነዚህ አይነት ተምኔሎችን እንዴት አድርጋችሁ መስራት እንደምትችሉ አሁን አሳያችኋለሁ። በጣም ቀላል ነው። የሚከብድም ሆነ ውስብስብ ነገር የለውም። ከእናንተ የሚጠበቀው በደንብ መከታተል ነው እና አንድ አፕሊኬሽን መጫን አለባችሁ። እና አፕሊኬሽን በመጠቀም ነው ጽድት ያሉ ፕሮፌሽናል የሆኑ የዩቲዩብ ተምኔሎችን መስራት የምትችሉት እና እዚህ አፕሊኬሽን ላይ የሚገኙትን ቱሎችን እና እንደዚሁም እንዴት አድርጋችሁ መስራት እንደምትችሉ ግልጽና ክሊር በሆነ መንገድ አጠር አድርጌ ማሳያችሁ ይሆናል። በደንብ ተከታተሉኝ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ፋሚሊ ሁኑ። እንደዚሁ ላይክ ማድረጋችሁን በፍጹም እንዳረሱ። አሁን ወደ ቱቶሪያሉ እናልፋለን። በመጀመሪያ እንዳልኳችሁ አንድ አፕ መጫን አለባችሁ። ይህን አፕሊኬሽን ሁሉም ሰው ያውቀዋል ብዬ አስባለሁ። ምክንያቱም አንድ ዩቲዩበር በስልኩ መስራት ሲጀምር በመጀመሪያ የዩቲዩብ ተምኔሎችን የሚሰራው በስልክ ላይ በሚገኘው በፒክስል ላብ አፕሊኬሽን ነው። ፒክስል ላብ በመጠቀም ጽድት ያሉ ፕሮፌሽናል የዩቲዩብ ተምኔሎችን መስራት ትችላላችሁ። እኔ ደግሞ ዛሬ ምንም ሳላዛዛባችሁ አጠር አድርጌ ፒክስል ላብን በመጠቀም እዚህ ጋር የምትመለከቱትን ተምኔል እንሰራለን። ፒክስል ላብ የሚገኙትን ቱሎችንና እንደዚሁም ደግሞ አሰራሩን ጭምር አሳያችኋለሁ። ላይክ ማድረጋውን እንዳረሱ። ወደ ቱቶሪያል እና አፕሊኬሽኑን ለመጫን ከታች ኮሜንት ላይ ያለው ሊንክ ስትጫኑ ከቴሌግራም ቻናላችን ላይ ማውረድ ትችላላችሁ። አሊያም ደግሞ ወደ ፕሌይ ስቶር ገብታችሁ ፒክስል ላብ ብላችሁ ሰርች ታደርጉ ልክ እንደዚህ አፕ ይመጣላችኋል። የስልኩ ፎቶሾፕ ማለት ትችላላችሁ። በፒሲ በፎቶሾፕ ተምኔል መሰሩትን በስልካችሁ ደግሞ መስራት ትችላላችሁ ማለት ነው። እዚህ ጋር የምትመለከቱትን ዩቲዩብ ተምኔል ነው ሪክሬት የምናደርገው። እኔ በፒሲ ነበር የሰራሁት። በስልክ እንዴት እንደሰራሁት አንድ ባንድ አሳያችኋለሁ። እና ወደ ፒክስል ላብ ከገባችሁ በኋላ እንደዚህ ኢንተርፌስ አለው። ፍቃድ ከጠይቃችሁ አሉ ብላችሁ ትፈቅዳላችሁ። አሁን እያንዳንዱ ቱሎችን እንመልከትና ከዛ ወደ አሰራሩ እናልፋለን። እዚህ ጋር ከታች እንደምታዩቸው የተለያዩ ቱሎችን ታገኛላችሁ። እነዚህ ውስጥ ነው ዋና ዋና ነገሮች ያሉ ተምኔሎችን የምንሰራባቸው ባነሮችን፣ የተለያዩ ነገሮችን ለመስራት የምንገለገልባቸው ቱሎች እነዚህ ናቸው። የመጀመሪያው እዚህ ጋር ኤ የምትላለች እንደምታዩት። እቺ ኤ የምትለዋ ምንድና ቴክስቶችን አድ የምታደርጉበት ማለትም ጽሁፎችን የምታስገቡበት ቦታ ሲሆን ያንን ጽሁፍ ደግሞ ፎንቱን፣ ሳይዙን፣ ከለሩን፣ ባክግራውንዱን፣ ስቶርኩን እያንዳንዱን ነገር እዚህ ጋር የምታስተካክሉባቸው የተለያዩ ቱሎችን ታገኛላችሁ። ሁለተኛው ደግሞ እዚህ ጋር እንደምታዩት እንደ ሰርክል ነገር አለች። እዚህ ውስጥ በምትገቡበት ጊዜ ደግሞ ሼፖችን የምታገኙበት ቦታ ሲሆን እዚህ ጋር ሼፕ የሚለው ስትገቡ የተለያዩ ሼፖችን እና ከዚህም በተጨማሪ አሮና ፎቶዎችን አድ የምታደርጉበት ቦታ ነው። እዚህ ጋር ደግሞ የምታገኙት ቱል ደግሞ ባክግራውንድ ኢሜጅ አድ የምታደርጉበት ሲሆን ከፈለጋችሁ ከለሮችን ከፈለጋችሁ ደግሞ ያዘጋጃችሁትን ባክግራውንድ ኢሜጆች የምታስገቡበት ነው። ይህን ካወቃችሁ በኋላ ቀጥታ ወደ ዲዛይን አደራረጉን አልፋለን። በመጀመሪያ እዚች ጋር ከላይ እንደምታየው 3 ነጠብጣብ አለች። እሷን ትጫናላችሁ። በመቀጠል ኢሜጅ ሳይዝ የሚል አለ። እሱን ትጫናላችሁ። ከዛ መቀጠል እዚህ ጋር ፕሪሴት የሚለውን አንድ ጊዜ ትጫናላችሁ። እንደምታዩቸው የተለያዩ ፕሪሴቶችን ታገኛላችሁ። እኛ የፈለግነው የዩቲዩብ ተምኔል ስለሆነ እሱ እዚህ ጋር ያዘጋጀዋለሁ። ዩቲዩብ ተምኔል የሚል ባነር ከሆነ እዚህ ጋር ባነር አለ። እያንዳንዱ ነገር አለ። እኛ የዩቲዩብ ተምኔል ስለሆነ ዩቲዩብ ተምኔል እንመርጣለን። እንደምታዩት 16 በ9 ያስገባልናል። 1280 በ720 ማለት ነው። ይህን ካስገባችሁ በኋላ እዚህ ጋር ከታች ኦኬ ምትሉን ትጫናላችሁ። ከዛ እንደምታዩት የተምኔል ሳይዝን ያመጣላችኋል። በመቀጠል የምናደርጋለን በመጀመሪያ ባክግራውንድ ከለር ነው የምናስገባው። ባክግራውንድ የምናስገባበት ቦታ እዚህ ጋር የምትመለከቱ ሲሆን እሱን ከተጫናችሁ በኋላ ለምሳሌ እናንተ ከለር ከሆነ ባክግራውንድ ላይ ማስገባት የፈለጋችሁት ከለር የሚለው ስገቡ የተለያዩ ከለሮችንና እንደዚሁም ግራዲንቶችን ታገኛላችሁ። ከፈለጋችሁ እዚህ ጋር ግራዲንት የሚለው ገብታችሁ እዚህ ጋር ያለችዋን የፕላስ ምልክቷን አንድ ጊዜ በመጫን እንደፈለጋችሁ አድርጋችሁ የተለያዩ ግራዲንቶችን እናንተ ራሳችሁ ክሬት ማድረግ ትችላላችሁ። ልክ እንደዚህ ያደረጋችሁ ማለት ነው። እኔ የፈለግኩት ከለር ደግሞ ስራስ ከለር ጠቆር ያለ ስራስ ከለር ነው። ስለዚህ እችኛን መርጣታለሁ። እንደምታዩት ያዘጋጇታለች። እናንተ ደግሞ ጋላሪ ላይ ያዘጋጁት ባክግራውንድ ኢሜጅ አለ ካላችሁ ፍሮም ጋላሪ የሚለውን ተጭናችሁ ከስልካችሁ ጋላሪ መውሰድ ትችላላችሁ። አሁን ባክግራውንዳችንን አዘጋጅተናል ለተምኔላችን የሚሆን ቀጣዩ ስቴፕ የሚሆነው ደግሞ እኔ የፈለግኩት ሼፕ ነው። ስለዚህ ሼፖችን አድ የምናደርገው ደግሞ እችኛውን በመጫን ነው። እሷን እንጫናለን። ከዛ በመቀጠል ሼፕ የሚለውን እንጫናለን። እኔ የፈለግኩት ሬክታንግል ነው። ከፈለጋችሁ የተለያዩ ሼፖችን እዚህ ጋር ማግኘት ትችላላችሁ። ከዛ እዚህ ጋር እንመጣና ራዲየሷን ማለትም እዚህ ጋር ጠርዟ ትንሽ እዚህ ጋርና እዚህ ጋር ያለችዋን ጠርዟን ትንሽ ከርቭድ ነገር እናረጋታለን። እዚህ ጋር ከታችን መጣና ራዲየስ የሚለውን ትንሽ ወደ 5 እናደርገዋለን። እንደምታዩት አሁን ሼፓችንን አምሶልና ስለዚህ ሼፓችንን እንደፈለግን ማስተካከል እንችላለን። እዚህ ጋር ከታች ትመጡና ከፈለጋችሁ ሪላቲቭ ሳይዝ የሚለውን ተጭናችሁ እዚህ ጋር ሳይዙ እንደፈለጋችሁ ማስተካከል ትችላላችሁ። አሊያም ደግሞ በቀላሉ እዚህ ጋር ያለችዋን ወደ ጎን ለማስፋት እዚህ ጋር ወደ ታች ለማስፋት ይሄኛውን ደግሞ በመጫን በሁሉም ዳይሬክሽን ማስፋት ትችላላችሁ ማለት ነው። እኛ የፈለግነውን እዚህ ጋር ሼፓን እንደፈለግን አድርገን እናስተካክላታለን። ልክ እንደዚህ እንዲሆንልኝ የፈለጉት
እና ዳይሬክሽኑም እዚህ አካባቢ እንዲሆን የፈለኩት። ከፈለጋችሁ ደግሞ እነዚህን ፖዚሽን እና ሪላቲቭ ፖዚሽን የሚባሉ ነገሮች አሉ። ይህ ፖዚሽን የምንለው ምንድን ነው? ወደ ጎን ወደ ጎን፣ ወደ ኋላ፣ ወደ ላይ፣ ወደ ታች የምናደርግበት ሲሆን ይሄኛው ደግሞ ሪላቲቭ ፖዚሽን የምንለው ደግሞ በአንድ ጊዜ ወደ መሃል፣ ወደ ላይ፣ ወደ ታች፣ ወደ ቀኝና ወደ ግራ እንደፈለግን የምናስተካክልበት ነው ማለት ነው። ስለዚህ አሁን ትንሽ ወደ ጎን እናደርጋታለን። ጨረስን ማለት ነው። ከዛም መቅጠል አድ የምናደርገው ቴክስት ነው። በኋላ ኢሜጅ እናስገባለን። ቴክስት አለ ለማድረግ ደግሞ እዚህ ጋር የኤ ምልክቷን ትጫናላችሁ። ከዛ ቴክስት የሚለውን ትጫናላችሁ። ከዛ በመቀጠል ኤዲት የሚለውን ትጫናላችሁ። ከዛ የምትፈልጉትን ታስገባላችሁ። ሶ የኛ ታይትል ምንድነው? እዚህ ጋር ታይም በክስ አሰራር ስለሆነ እዚህ ጋር ታይም በክስ፣ ከዛ በኋላ በአማርኛ ደግሞ አሰራር ብለን እንጽፋለን ማለት ነው። ልክ እንደዚህ አድርጋችሁ ከጻፋችሁ በኋላ ቀጥ የምናደርገው ከለሩን እናስተካክላለን ማለት ነው። ስለዚህ ወደ ጎን ታደርጋላችሁ። ከዛ እዚህ ጋር ከለር የምትላለች ትጫናላችሁ። ሶ እዚህ ጋር እንመጣና ከለሩን እናስገባለን። እኔ የፈለግኩት ታይም በክስ የምትሏ አረንጓዴ፣ አሰራር የሚለው ደግሞ ጥቁር እንዲሆን ነው። ስለዚህ እዚህ ጋር ውረድ ስትሉ መጨረሻ ላይ ሁሉንም ሰሌክት አድርጓል። ታይም በክስ የሚለው አረንጓዴ ነው። አሰራር የሚለው ብላክ እንዲሆን ስለፈለግኩኝ ሰሌክት ያደረግኳትን አሰራርን ብቻ የምትሆን ሰሌክት እናደርጋትና እዚህ ጋር ብላክ ከለር እናደርጋታለን። ይህን ከጨረስን በኋላ ደግሞ ፎንቱን ለማስተካከል ወደ ጎን ስታደርጉ እዚህ ጋር ፎንት የሚላለ ሶስት ትገባላችሁ። በመቀጠል እዚህ ጋር ማይ ፎንት የሚለው ስገቡ እናንተ ጋር ምንም አይነት ፎንት ላታገኙ ትችላላችሁ። የአማርኛ ፎንቶች ያስፈልጋችኋል። አማርኛ ቴክስቶችን ተምኔሎቹ ላይ የምትጠቀሙ ከሆነ ስለዚህ የአማርኛ ቴክስት ፎንቶችን ቴሌግራም ቻናላችን ላስቀምጬላችሁ። ላይቴክ የሚባል ቴሌግራም ቻናልን ኮሚኒቲ ላይ ታገኙታላችሁ። ወደ ቴሌግራም ቻናላችን ገብታችሁ ያንን ፎንት ካወረዳችሁ በኋላ እዚህ ጋር ፕላስ ምልክት አለች። እሷን ትጫኑና እዚህ ጋር ፋይሉን መርጣችሁ አድ ማድረግ ትችላላችሁ። ሶ የምናደርጋለን በመጀመሪያ 10 ምትሯን ሰሌክት አድርገን አማርኛ ፎንታችን እናስተካከላለን። ሶን የፈለጉት እዚህ ጋር ያለችዋን ነው። በመቀጠል ደግሞ ታይም በክስንም የሚለውን ደግሞ እዚህ ጋር ፎንት ሲሚለው ስገቡ ራሱ አፕሊኬሽኑ የተለያዩ የእንግሊዝኛ ፎንቶችን ታገኛላችሁ። በጣም ብዙ ናቸው። ሶ ለዚህ ያዘጋጁት የኛው ነው። ልክ እንደዚህ አድርጌ መረጥኩት። በመቀጠል ልክ እንደዚህ ካስተካከላችሁ በኋላ በተመሳሳይ እዚህ ጋር ወረድ ብላችሁ ፖዚሽኑን ሪላቲቭ ፖዚሽኑን መጠቀም ትችላላችሁ። ፖዚሽኑ እንደፈለጋችሁ አድርጋችሁ ለማስተካከል ይህን እንደዚህ አድርገን እናስተካክላለን። ከፈጠንኩባችሁ በጣም ይቅርታ። እንደዚህ እናስተካክላታለን። ሶ ቦታ ይዘናል። ሶ ቀጣይ ደግሞ የምናደርገው የብር መጠን የምናስገባበትን ሌላ ቦክስ አድ እናደርጋለን። ሼፕ ውስጥ እንገባለን። ከዛውንም ትንሽ ከርቭድ እናደርጋታለን። ከለሩ ደግሞ ትንሽ ላይት ግሪን እንዲሆን የፈለኩት፣ ነጣ ያለ አረንጓዴ እንዲሆንልን የፈለኩት። ሶ ይህን ከጨረስን በኋላ እናስተካክላታለን። እቺ እንደተለመደው ምንም የሚከብድ ነገር የለም፣ ቀላል ነው። ሰዎች እንደዚህ አድርገን አስተካከልናት። ሶ በመቀጠል እናደርጋለን። ወደ መጨረሻ አካባቢ ስትሄዱ እንደምትወት ሻዶ አለ። ከፈለጋችሁ ደግሞ እዚህ ጋር ሶርክ ምናምን ታገኛላችሁ። እንደምትወት እነዚህ መጠቀም ይችላላችሁ። ሶን የፈለኩት ሻዶ ነው። ስለዚህ ሻዶ ውስጥ እንገባለን። ትንሽ ሻዶ እናደርጋለን። ከዛ ከፍ አድርጋችሁ እዚህ ጋር የሻዶን ብለሩን እንደፈለጋችሁ አድርጋችሁ መጨመርና መቀነስ ትችላላችሁ። እኔ ትንሽ እቀንሰዋለሁ። ሶ ልክ እንደዚህ አድርጌ አሁን አድርጌ ጨርሻለሁ። በመቀጠል ደግሞ እዚህ ቦክስ ውስጥ የብር መጠን ነው ማስገባት የፈለግኩት። ስለዚህ ቴክስት ውስጥ ገብተን ኤዲት ብሎ እንጫናለን። በመቀጠል እዚህ ጋር $200 ብለን እናስገባለን። ከዛ እዚች ጋር ምናደርጋለን? ከፈለጋችሁ እዚህ ጋር ሳይዙን ለመጨመር ሳይዝ የሚለውን መጠቀም ትችላላችሁ። ያው ፊት ለፊት ጽሁፍ ስለተቀመጠላችሁ ምንም የሚከብድ ነገር የለም። ሶ እዚህ ጋር እናመጣታለን። ከለራችንን ያው ለብር አረንጓዴ ነው፣ አሪፍ። በመቀጠል ፎንት ውስጥ ገብተን ደግሞ ፎንት እንመርጣለን። ይሄኛው መረጥን፣ ጨረስን ማለት ነው። ሶ አሁን እናደርጋለን በደንብ ቦክስ ውስጥ እንዲቀራረብ ልክ እንደዚህ አድርገን እናስተካክላታለን። ጨረስን ማለት ነው። አሁን ሲን ከጨረስን በኋላ የቀረን አንድ ነገር ነው፣ እሱም ካራክተር ማስገባት ነው። እነዚህን ከፈለጋችሁ ወደ ብራውዘር ትገቡላ። ከዛ ሰርች ማድረጊያ ቦታ ላይ ሜን ፒኤንጂ ብላችሁ ሰርች ታደርጉ በጣም ብዙ አይነት ፒኤንጂዎች ይመጡላችኋል፣ ለተምኔል የሚሆኑ ማለት ነው። በሴቶችም ከፈለጋችሁ ወን ብላችሁ ሰርች ማለት ይችላላችሁ። እንደምታዩቸው በቀላሉ ባክግራውንዳቸውን ሪሙቭ ማድረግ የምትችሏቸውን የተለያዩ የሰዎች ፒኤንጂዎችን ታገኛላችሁ። ሶ ከነሱ ውስጥ እኔ ያወረድኳቸዋሉ፣ እነሱን አድ እናደርጋለን። ሶ አድ ለማድረግ ምናደርጋለን? እችኛው ሰርክል ውስጥ እንገባለን፣ ሼፕ የምናገኝበት ውስጥ። በመቀጠል እዚህ ጋር ኢምፖርት የምትላለች እሷን ትጫናላችሁ፣ የተለያዩ ኢሞጆችን አድ ለማድረግ። ከዛን ያዘጋጁታለ፣ እዚህ ጋር በምትዩት መልኩ ያዘጋጁታለ። እኔ ባክግራውንዱን ሪሙቭ አድርጌዋለሁ። ነገር ግን እናንተ ባክግራውንድ ሪሙቭ ካልሆነላችሁ
ሪሙቭ የምታደርጉበትን መንገድ ላሳያችሁ። ወደ ብራውዘራችሁ ትገቡና ሰርች ማድረጊያ ቦታ ላይ ሪሙቭ ቢጂ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚመጣላችሁ ዌብሳይት ትጫናላችሁ። ከዛ በመቀጠል አፕሎድ ኢሜጅ ሚሆን ተጭናችሁ እዚህ ጋር ባክግራውንድ ሪሙቭ ያልሆነውን ኢሜጅ ታስገባላችሁ። ከዛ በትንሽ ሰከንድ ውስጥ ማለት ነው ያለምንም ክፍያ በፍሪ ልክ እንደዚህ ባክግራውንድ ያጠፋላችኋል። ከዛች ዳውንሎድ በተኗን ክሊክ አድርጋችሁ በቀላሉ ዳውንሎድ ማድረግ ትችላላችሁ። በእርግጥ እዚሁ ፒክስል ላብ ላይ ሪሙቭ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ምን የሚል አለ ሬስ ከለር የሚል አለ፣ ግን እንደምትፈልጉት ሪሙቭ ያደርግላችሁ። ስለዚህ እችን ቀላል መንገድ መጠቀም ትችላላችሁ። ሶ እዚህ ጋር አድ ያደረግነውን ኢሜጅ የምናደርጋለን እኛ እዚህ ጋር እንዲመጣጠን አድርገን ዙም አድርገን ሳይዙን እየጨመረ ምናምን እናስተካክላለን። ሶ ጨርሰናል ማለት ነው። አሁን እንደምትዩት ከዚህ በመቀጠል ኤክስፖርት ነው የምናደርገው። ኤክስፖርት ለማድረግ የምናደርጋለን እዚህ ጋር ካያለችዋ የሴቭ ምልክቷን ትጫናላችሁ። ከዛ በመቀጠል ሴቭ አስ ኢሜጅ ነው ትጫናላችሁ። በመቀጠል በብዙ ፎርማቶች ምን ማድረግ ትችላላችሁ? ሴቭ ማድረግ ትችላላችሁ። እዚህ ጋር ፎርማት የሚል አለ፣ እሱን ትጫኑና በፒኤንጂም በጄፒጂም ምን ማድረግ ትችላላችሁ? ፎርማት ማስቀመጥ ትችላላችሁ። ከዚህም በተጨማሪ ደግሞ ዳይሜንሽኑን እዚህ ጋር ገብታችሁ ደግሞ በጣም ኳሊቲ እንዲኖረው ከፈለጋችሁ አልትራ የሚለውን መጫን ትችላላችሁ ማለት ነው። እሱን ስጫኑ በጣም በኳሊቲ ኤክስፖርት ያደርግላችኋል። ሶኛ እሱ መጫን እንችላለን። ከፈለጋችሁ በከስተንም ኳሊቲ ያለው ከዛ ሴቭ ጋላሪ የሚለውን እንጫናለን፣ ሴቭ ያደርግልናል። በመቀጠል ወደ ጋላሪችን ስንገባ እንደምትው ተምሊላችንን ልክ እንደዚህ ሬዲ አድርገውልናል። እንደምትው በጣም አሪፍ ተምሊል ነው። የመጀመሪያው በፒሲ ሰራ ነው፣ እዚህ ጋር የምትመለከቱት ነው። በእርግጥ ኳሊቲ ያለው የሚሆነበት ምክንያት ያው ፎቶሾፕ ላይ ካሜራ ሮ የሚባል ነገር አለ፣ ኳሊቲ በጣም የምንጨምርበት ሳቹሬሽኑን የሚያስተካከልልን። እዚህ ጋር ፒክስል ላይ ደግሞ አሪፉን ባነሮችን መስራት ትችላላችሁ። ለኳሊቲውን ደግሞ በጣም መጨመር ከፈለጋችሁ የተምሊላችሁን ፒክስ አርስን አፕሊኬሽን አውርዳችሁ እዛ ላይ መጨመር ትችላላችሁ። እሱን ደግሞ በቀጣይ እሰራላችኋለሁ። እና ተመልካዮቼ ፒሲ ከሌላችሁና ጀማሪ ዩቲዩበር ከሆናችሁ ወይም ደግሞ እንደዚህም ግራፊክስ ዲዛይን ማድረግ መለማመድ የምትፈልጉ ከሆነ ፒክስል ላብ ተመራጭ ነው። አንድ ዩቲዩበር ገና ሲጀምር ፒሲ ሁሉም ነገር ማቴሪያል ሟልቶለት አይደለም የሚጀምረው እንደነዚህ አይነት ሶፍትዌሮችን በመጠቀም አሪፍኑ ተምሊሎችን በመስራት ነው። እንደምትዩ ብዙም ልዩነት የላቸውም። ከእናንተ የሚጠበቀው አቀማመጡን፣ ቴክስታችሁን፣ ፎንቱ ምናምን አሰማምሮ ማስቀመጥ ነው ያለባችሁ። ከዛ ልክ እንደዚህ ኳሊቲ ተምሊል መስራት ትችላላችሁ። የዛሬ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። እስካሁን ላይክ ካላረጋችሁ ላይክ፣ ሰብስክራይብ በማድረግ ደግሞ የዚህ ፋሚሊ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።